ዛሬ የምንነጋገረው ስለ አንድ ሁላችንም ቤት ስላለው ግን ደግሞ ማንም በግልጽ ስለማያወራው ትልቅ ስህተት ነው። እስቲ እውነቱን እንነጋገር። አገራችን ላይ እኛ እኮ ጥቁር ነን ወይም ጠይም ነን፣ ሜላኒን አለን፣ ስለዚህ ፀሐይ ምንም አያደርገንም የሚል ትልቅ ተረት አለ። ብዙዎቻችን ሰንስክሪን ወይም የፀሐይ መከላከያ ክሬም መጠቀም ያለባቸው ፈረንጆች ወይም ቱሪስቶች ብቻ ይመስሉናል። ዶክተሮችና የቆዳ ባለሙያዎች አሁን ላይ እየጮሁ ነው። በየቀኑ አዲስ አበባ፣ ናዝሬት፣ ጅማ ወይም ሞቅ ባሉ የሀገራችን አካባቢዎች የምናየው የፊት ጥቁረት ወይም ሃይፐር ፒግመንቴሽን፣ የብጉር ጠባሳ አለመልቀቅ እና ያለ ዕድሜ ማርጀት ወይም ፕሪማቹር ኤጂንግ ዋናው ተጠያቂው ይህ ያለ ሰንስክሪን በፀሐይ መለብለባችን ነው። በዚህ ቪዲዮ የሀበሻ ቆዳ ለምን ለፀሐይ ተጋላጭ ሆነ፣ በኢትዮጵያ ገበያ ውስጥ ያሉት ፎርጅድ እና ኦሪጂናል ሰንስክሪኖችን እንዴት እንለያለን፣ በሳንቲማችን ልክ የሚስማማንን ምርጥ ሰንስክሪን እንዴት እንመርጣለን። ቪዲዮ እጅግ ጠቃሚ መረጃዎችን የያዘ ስለሆነ ማስታወሻ ደብተራችሁን ይዛችሁ እስከ መጨረሻው ተከታተሉኝ። በመጀመሪያ ደረጃ ሳይንሱን በደንብ እንረዳው። አዎ እኛ የሀበሻ ልጆች ቆዳችን ላይ ሜላኒን የተባለ የተፈጥሮ ቀለም አለን። ሜላኒን ቆዳችንን ከፀሐይ ጨረር በተወሰነ መልኩ የመከላከል አቅም አለው። ልክ እንደ ተፈጥሯዊ SPF 13 ይሰጠናል። ይህ እውነት ነው። ነገር ግን ይህ የተፈጥሮ ስጦታ በራሱ ሙሉ ጋሻ ሊሆን አይችልም። የኢትዮጵያ ፀሐይ በተለይ ደግሞ ከፍተኛ ቦታዎች ላይ ስለምንኖር የአልትራቫዮሌት ጨረር በጣም አደገኛ ይሆናል። የፀሐይ ጨረር ቆዳችን ላይ ሲያርፍ ቆዳችን ራሱን ለመከላከል ሲል ተጨማሪ ሜላኒን በከፍተኛ ፍጥነት ያመርታል። ይህ ተጨማሪ ምርት ነው እንግዲህ ፊታችን ላይ እኩል ያልሆነ ቀለም ወይም ደግሞ አንኢቨን ስኪን ቶን የሚፈጥረው። ለዛ ነው ብዙ ጊዜ ግንባራችሁ ጥቁር ሆኖ የአፋችሁ ዙሪያ ደግሞ ሌላ ቀለም የሚሆነው። ብጉር ወጥቶባችሁ ሲጠፋ ጠባሳው ለወራትና ለዓመታት የማይለቀው ፀሐይ ስለምታቃጥለው ነው። ስለዚህ ሜላኒን አለኝ ብለን መዘናጋት ቆዳችንን በገዛ እጃችን ማበላሸት ይሆናል። አሁን ሰንስክሪን መግዛት እንዳለብን አመንን እንበል። ወደ ገበያ ስንወጣ ግን ሌላ ትልቅ አደጋ ይጠብቀናል። በአሁኑ ሰዓት መርካቶ፣ ፒያሳ ወይም አያት አካባቢ ባሉ የኮስሞቲክስ ሱቆች ከ70% በላይ የሚሆኑ ሰንስክሪኖች ፎርጅድ ወይም ፌክ ናቸው። ይህ በጣም አደገኛ ነው። ምክንያቱም ፎርጅድ ሰንስክሪን ጥቅሙ ቀርቶ ውስጡ ባሉት መርዛማ ኬሚካሎች ምክንያት ፊታችሁ ላይ ከባድ አለርጂክ እና የቆዳ መላላጥን ሊያመጣ ይችላል። ታዲያ እንዴት እንለይ? የመጀመሪያው የዋጋው ነገር። ለምሳሌ እንደ ዶክተር ራሼል፣ እንደ ላሮቼ ወይም ኮሳሬክስ ያሉ የአውሮፓና የኮሪያ ብራንዶች በዓለም ገበያ ላይ ከ15 እስከ $25 ያወጣሉ። ይህንን ምርት መርካቶ ውስጥ በአሁኑ ሰዓት በ400 እና በ500 ብር ካገኛችሁት ምንም ጥርጥር የለውም ፎርጅድ ነው። የኦሪጂናል ምርት ዋጋ ከአውሮፕላን ጭነትና ታክስ ጋር በመደመር ከ1800 እስከ 3500 ብር አካባቢ ይጀምራል። ሁለተኛ የባች ኮድ ምርመራ። ማንኛውም ኦሪጂናል ሰንስክሪን ከበስተጀርባው ወይም ከስር የታተመ ሳይሆን ወደ ውስጥ የገባ የፊደልና የቁጥር ስብስብ አለው። ይህንን ኮድ checkfresh.com በተባለ ድህረ ገጽ ላይ በማስገባት ምርቱ መች እንደተመረተና ትክክለኝነቱን ማረጋገጥ ትችላላችሁ። ፎርጅድ እቃዎች ላይ ይህ ኮድ አይሰራም ወይም ዝም ብሎ ለስክሪን የታተመ ይሆናል። ሶስተኛ የማስታወቂያው ማጭበርበር። በየቦታው SPF 90 ወይም SPF 100 የሚሉ በጣም ርካሽ የቻይና ሰንስክሪኖችን ታያላችሁ። በቆዳ ሕክምና ሳይንስ SPF 30 እና SPF 50 ለኛ ሀገር ፀሐይ ፍጹም በቂ ናቸው። ከ100 በላይ SPF አለን የሚሉ ርካሽ ምርቶች አብዛኛውን ጊዜ ፊቶቻችሁን ዘይት እንደተቀባ ቅቤ ብቻ ነው የሚያደርጉት። ስለዚህ ብዙ የሀበሻ ልጆች ሰንስክሪን የማይወዱበት ሁለት ዋና ምክንያት አለ። አንደኛው ስትቀቡት ፊታችሁን ልክ እንደ ነጭ ዱቄት ወይም ዋይት ካስት ያስመስለዋል። ሁለተኛው ደግሞ ፊታችሁን በጣም ወዛም በማድረግ ልክ እንደ ባህል ቅቤ ያብረቀርቃል። ለዚህ ችግር መፍትሄ የሚሆኑት ኦሪጂናል ምርቶችን ማግኘት የምትችሉባቸውን 3 ምርጥ የሰንስክሪን አይነቶችን እጠቁማቸዋለሁ። አንደኛ ለወዛምና ለብጉር ተጋላጭ ቆዳ ኦይሊ ኦር አክኒ ፕሮን ስኪን ላላችሁ ሰዎች ለእናንተ የሚስማማው ማት ወይም ጄል ቤዝድ የሆኑ ሰንስክሪኖች ናቸው። ለምሳሌ እነ ኮሳሬክስ አሎይ ሱዚንግ ሰንክሬም እንዲሁም ዩክሪን ኦይል ኮንትሮል በጣም ምርጥ ናቸው። ሁለተኛ ለደረቅ ቆዳ ወይም ለድራይ ስኪን ቆዳችሁ ለሚሰነጣጠቅባችሁ ሰዎች ክሬም ቤዝድ ሰንስክሪኖች ያስፈልጓቸዋል። ቢዩቲ ኦፍ ጆንሰን ሪሊፍ ሰን የተባለው የኮሪያ ምርት በአሁኑ ሰዓት በኢትዮጵያ ውስጥ በጣም ተወዳጅ ነው። ቆዳን የማለስለስና የውሃነት ወይም የሃይድሬሽን የመስጠት ከፍተኛ አቅም አለው። ሶስተኛ መካከለኛ ገቢ ላላቸው በጀት ፍሬንድሊ የሆኑ ምርቶችን ስጠቁማችሁ ከላይ የጠቀስኳቸውን ብራንዶች ዋጋቸው ሊወደድ ይችላል። ዋጋው መጠነኛ የሆነና ኦሪጂናሉን ፋርማሲዎች ውስጥ ማግኘት የሚቻለው W7 ሎው ታይም ወይም የተወሰኑ ዶክተር ራሼል
ኦሪጂናል መሆኑ የተረጋገጠ የፈሳሽ ሰንስክሪኖችን መጠቀም ትችላላችሁ። ሰንስክሪንን ስትቀቡ መግዛት ብቻውን በቂ አይደለም። በትክክል ካልተጠቀማችሁበት ምንም ለውጥ አናገኝም። እዚህ ጋር ማወቅ ያለባችሁ 3 ወርቃማ ህጎች አሉ። የሁለት ጣት ህግ ወይም the two fingers rule። ሰንስክሪን እንደ ተራ የፊት ክሬም በጥቂቱ አይቀባም። የመሃል ጣታችሁና የአመልካች ጣታችሁ ላይ ሙሉ መስመር ክሬም ጨምቃችሁ ያንን ሙሉ መጠን ፊታችሁና አንገታችሁ ላይ መቀባት አለባችሁ። ካለበለዚያ ሙሉ ጥበቃ አታገኙ። ሁለተኛ፣ ከቤት ከመውጣት ከ20 ደቂቃ በፊት ሰንስክሪኑን ይቀቡት። ሰንስክሪን ከተቀባችሁ በኋላ ቆዳችሁ ላይ ተከፋፍሎ የመከላከል አቅሙን እስኪገነባ 20 ደቂቃ ይፈጅበታል። ልክ በር ላይ ደርሳችሁ መቀባት ጥቅሙ አነስተኛ ይሆናል። ሶስተኛ፣ የታላቁ ማታ መታጠብ ምስጢር ደብል ክሊንሲንግ። ይሄ በጣም ወሳኝ ነው። ብዙ ሰው ሰንስክሪን መጠቀም ከጀመርኩ በኋላ ፊቴ ላይ ብጉር ወጣብኝ ይላል። ለምን ይመስላችኋል? ምክንያቱም ሰንስክሪን በቀላሉ በውሃ ብቻ አይለቅም። በቀን ውስጥ የተቀባችሁትን ሰንስክሪን ማታ ከመተኛታችሁ በፊት ሳሙና ወይም በክሊንዘር ታጥቦ ካለቀቀ የፊታችሁን ቆዳ ይደፍናል። ለዛ ነው ማታ በደንብ መታጠብ ግዴታ የሚሆነው። እንግዲህ ውድ የቻናሌ ቤተሰቦች የዛሬው ትምህርታችን ይህን ይመስላል። የሀበሻ ቆዳ ውብና ጠንካራ ነው። ነገር ግን ከኢትዮጵያ ኃይለኛ ፀሐይ ራሱን እንዲከላከል የእኛ እርዳታ ያስፈልገዋል። ሰንስክሪን መጠቀም የቅንጦት ሳይሆን የቆዳ ጤንነት መጠበቂያ መሆኑን ሁልጊዜ አስታውሱ። ዛሬ አንድ የ30 ቀን ፈተና ወይም the 30 days challenge ልሰጣችሁ ነው። ከዛሬ ጀምሮ ለሚቀጥሉት 30 ቀናት በየቀኑ ሰንስክሪን መጠቀም ጀምሩ። ከ30 ቀን በኋላ ፊታችሁ ላይ የሚመጣውን የጥራትና የማብረቅረቅ ለውጥ ራሳችሁ ታዩታላችሁ። እስቲ በኮሜንት መስጫው ላይ ንገሩኝ፣ በአሁን ሰዓት የምትጠቀሙት የሰንስክሪን ብራንድ ምንድን ነው? ወይ ደግሞ ለመግዛት አስባችሁ ዋጋው ስንት እንደሆነ ማወቅ የምትፈልጉት ብራንድ አለ? ጻፉልኝ። እኔው ራሴ በየኮሜንቱ እየገባው መልስላችኋለሁ። ቪዲዮ ከጠቀማችሁ ላይክ ማድረጋችሁን አትርሱ። ምክንያቱም የእናንተ ላይክ ቪዲዮው ለብዙ የሀበሻ ልጆች እንዲደርስ ያደርጋል። ለቻናሌም አዲስ ከሆናችሁ ደግሞ እንደዚህ ያሉ ምርጥ የግሎ አፕ ቲፕ ምክሮችን ሁል ጊዜ እንዲደርሳችሁ ሰብስክራይብ በማድረግ የቻናላችን ቤተሰቦች መሆናችሁን አይዘንጉ። በቀጣይ ቪዲዮ በሌላ አስደናቂ ርዕስ እስክንገናኝ ሰላም ሁኑ። ቆዳችሁን ጠብቁ።